ሰላም እንደምን አላችሁ? እኔ በአምላክ ነኝ የስነ ልቦና ባለሙያ። በዛሬው ዕለት ወቅታዊ በሆነ ጉዳይ እንድንነጋገር ይዤላችሁ የመጣሁት ሐሳብ ወቅቱን ያማከለ ይሆናል። ይህም በቅርቡ የረመዳን ጾም ተፈቷል። በዚሁ አጋጣሚ ረመዳን ከሪም እላለሁኝ ለእስልምና እምነት ተከታዮች። አሁን ደግሞ በክርስትና እምነት ተከታዮች ዘንድ የአብይ ጾም ላይ እንገኛለን፣ ወደ ማብቂያው አካባቢ። ስለዚህ ጠቅለል አድርገን እስቲ ጾም በእርግጥ በአእምሯችንና በነፍሳችን ላይ ምን ያደርጋል፣ ስነልቦናዊና መንፈሳዊ ገጽታዎቹን እንመረምራለን። ዛሬ ግን አተኩረን የምናየው ያው ስነልቦናዊ ገጽታውን ይሆናል ማለት ነው። እስቲ እንመልከተው። አመሰግናለሁ። እስከዛ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትዘነጉ። መልካም ቆይታ ይሆንላችሁ። ጾም በእስልምና፣ በኦርቶዶክስ፣ በሂንዱና በቡድሂስት እምነቶች ላይ የምንታዘበው ጾም ምንጊዜም የአመጋገብ ምርጫ ብቻ ሳይሆን መንፈሳዊ መሳሪያ ነው። ወደ ተግሳጽ፣ ግልጽነት እና ከበለጠ ነገር ጋር ግንኙነት ያለው መንገድ ነው። በመላው ዓለም ጾም ጥልቅ መንፈሳዊ ትርጉም አለው። በኢስላም ውስጥ በረመዳን ወቅት መጾም ትዕግስትን፣ ምስጋናን እና የአላህን ቅርበት ያስተምራል። በክርስትና ጾም ልክ እንደ ሌንት የንስሐና የዝግጅት አይነት ነው። በዮም ኪፑር መጾም በአይሁድ እምነት ውስጥ ስርየትና ማንሰላሰልን ያመለክታል። በሂንዱይዝም ጾም ሰውነትን የሚያጣራና አእምሮ መለኮታዊው ላይ የሚያተኮርበት መንገድ ነው። በቡድሂዝም ጾም አስተዋይነትንና ከዓለማዊ ምኞቶች መላቀቅን ይደግፋል። እነዚህ ተግባራት ሊለያዩ ይችላሉ፣ ሁሉም ግን አንድ አይነት እውነት ይጠቁማሉ። ጾም ምግብን መቀነስ ብቻ አይደለም፣ መገኘትን፣ ሐሳብና ግንዛቤን መጨመር ነው። ይሁን እንጂ በዛሬው ቪዲዮ ላይ የጾም ስነ ልቦናዊ ገጽታ ላይ ይሆናል የምናተኩረው። ሰውነት በጾም ሁኔታ ውስጥ እያለ አእምሮ ምን ይሆናል? ጾም በስሜታችን፣ በትኩረታችን፣ በልማዳችን ላይ ምን ተጽዕኖ ያሳድራል? ሌላው ቀርቶ ከእምነታችን ጋር ያለንን ግንኙነት። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትዘነጉ። መልካም ቆይታ ይሆንላችሁ። አሁን ጾም ሊያመጣ ወደሚችለው የአእምሮና የስሜት ለውጥ እንግባ። ሰውነታችን ሲጾም አእምሮ ምን ይሆናል? ጾም ከሚያመጣቸው አንዳንድ የስነ ልቦና ለውጦች መካከል አንዳንዶቹን እንመልከት። ከዚህ ለውጦች መካከል አብዛኞቹ ከመንፈሳዊ ግቦች ጋር በጥልቅ የተጣመሩ ናቸው። አንደኛ፣ የአእምሮ ግልጽነት መጨመር። በጾም ወቅት ብዙ ሰዎች አስገራሚ የሆነ የግልጽነት ስሜት እንዳላቸው ይተረካሉ። ይህ በአይነ ህሊና የማየት ችሎታ ብቻ አይደለም። ሰውነታችን ኃይል ለማግኘት ወደሚቃጠል ስብ በሚቀየርበት ጊዜ አንጎላችን ውስጥ እንደ ኖሬፒነፍሪን ያሉ ኬሚካሎች ይለቀቃሉ። እነዚህ ኬሚካሎች ይበልጥ ንቁ እንዲሆኑና ትኩረት እንዲሰጡ ያደርጋሉ። እንዲህ ያለው የአእምሮ ስልተኝነት በመንፈሳዊ ሁኔታ ይበልጥ እንድናዳምጥ ይረዳናል። ለዓለም ብቻ ሳይሆን ለልባችን፣ ለህሊናችን፣ ለአምላካችን ነው። ሁለተኛ፣ ስሜታዊ ተግሳጽ ወይም ደግሞ ኢሞሽናል ዲሲፕሊን ኤንድ ዲታችመንት። ጾም ከምግብ ጋር ምን ያህል ስሜታዊ ትስስር እንዳለን ያሳያል። የምንበላው ስንሰለች፣ ስናዝን፣ ስንጨነቅ እንጂ ስንራብ ብቻ አይደለም። በምንጾምበት ጊዜ እነዚህን ስሜቶች ማስተዋል እንጀምራለን። በዚህ ምልከታችን ተግሳጽ፣ ይኸውም ምላሽ ከመስጠት ይልቅ ቆም ብለን የማንሰላሰልና ምላሽ የመስጠት ችሎታን እናዳብራለን። ሶስተኛ፣ አበረታች ፍቃድ ወይም ራስን በራስ ማስተዳደር። ከፊታችን ሆኖ ሳለ ለምግብ አይሆንም ማለት ብርታትን ይጠይቃል። እንዲሁም በተቃወምን ቁጥር ራሳችንን እያዳከምን አይደለም፣ ራሳችንን እያሰለጠንን ነው። መጾም በስነ ልቦና ገለጻ የዘገየ
እርካታ ወይም ደግሞ ዲሌይድ ግራቲፊኬሽን የምንለውን ይኸውም በጣም አስፈላጊ የሆነውን ነገር በትዕግስት የመጠበቅ ችሎታን ያጠነክርልናል። ሁሉንም ነገር በቅጽበት በሚቀነባበሩበት በዚህ ዓለም ውስጥ እንደዚህ አይነቱ ውስጣዊ ጥንካሬ እምብዛም የማይገኝለት ከመሆኑም በላይ ፈታኝ ነው። አራተኛ፣ ከፍ ያለ መንፈሳዊ ግንዛቤ። ስጋ ጸጥ ሲል ነፍስ ድምጿን ከፍ አድርጋ ትናገራለች። ጾም ትኩረትን የሚከፋፍሉ ነገሮችን ያስወግዳል። ከመመገብና ከአላስፈላጊ ማሰላሰል እንድንርቅ ያደርገናል። ብዙ ሰዎች ጥልቀት ያለው ጸሎት ማቅረብ፣ ይበልጥ ትርጉም ያለው ማሰላሰልና በጾም ወቅት ከአምላክ ጋር ይበልጥ የመነጨ ዝምድና እንዳላቸው ይናገራሉ። አምላክ ይበልጥ እየቀረበ ይሄዳል ማለት አይደለም፣ ሁሌም የቀረበ ስለሆነ። ነገር ግን እኛ መገኘቱን እንድናስተውል ይረዳናል። ምግብ አለመመገብ ብቻ ሳይሆን በጸጥታ ከእራስ ጋር መገናኘት ነው። ከምኞታችን በላይ መሆናችንን ለመገንዘብ ነው። ይህ ሰላም የምንገዛው ወይም የምንበላው ነገር አይደለም። ሌላ ነገር ሁሉ ሲገፈፍ የምናስታውሰው ነገር ነው። ጾማችን አንድ ቀንም ይሁን አንድ ወር ወይም ከዛ በላይ ለስርዓት ብቻ ሳይሆን ውስጣዊ ሰላምና ደስታም ያስገኝልናል። እስካሁን ስላዳመጣችሁኝ በጣም ነው የማመሰግነው። እስቲ እናንተም በጾም ምን አይነት መንፈሳዊ፣ ስነልቦናዊ ጥቅም እንዳጋጠማችሁ ኮሜንት ቦክስ ላይ አስተያየታችሁን ጻፉልኝ። በጣም አመሰግናለሁ። እስከዛው ቸር ቆዩኝ።